አይደግ መቆልኩሽ አቤላ ብሩክ መሄድ ሳይኖርብኝ አይቀር እና ራስን እንዲደብር ከሆነም አልፈልግም። ይቅርታን ደግሞ ተቀብያለሁ። እሺ ግን ደግሞ አብረን መቀጠል አንችልም። ከቻልክ ደግሞ እየደወልክ አታስጨንቀኝ። ምክንያቱም በደወልክልኝ ቁጥር እኔ ጋር የሆነ ስሜት ስላለ ቢያንስ አትደውልልኝ። እሺ ይቅርታን ተቀብያለሁ። ስለዚህ ከይቅርታ ውጭ ነገር ከዚህ በኋላ የሚያደዋውለን ነገር አለ ብዬ አላስብም። ልቤን ሰብረዋል። አብሽ ትቆያላችሁ ወይስ ልሂድ ነኝ? ምናልባት የምታወሩት ነገር አለ? እሺ መልካም ጊዜ። ይህንን ነበር አይደል ሩታ የፈለግሽው? ደስ ይበልሽ፣ ችግር የለውም። ከጓደኞቼም አብሮኝ ከነበሩ ሰዎችም ከሁሉም አርቃለሁ እንዳልሽው ያን እንደዛ እንደፎከርሽው አድርገሽዋል። በጣም አመሰግናለሁ። ለእኔም ደግሞ ፈጣሪ ያለኝ ብቸኛ መሆን መስሎ ከታየሽ ተሳስተሻል። አሁንም ፈጣሪ ለእኔ ሰው ይሰጠኛል። ግን ደግሞ የምሬ ነው፣ ትጸጸችበታለሽ። እኔን እንደዚያ እንዳደረግሽኝ የምትጸጸችበት ቀን እንደሚመጣ ማወቅ አለብሽ። ተሳክቶልሻል። ለማንኛውም ልንገርሽ ብዬ ነው። ያሰብሽ ፕላን፣ ፍላጎትሽ፣ ሀሳብሽ በደንብ ነው የተሳካልሽ። በደንብ ማለት ነው፣ በደንብ አመሰግናለሁ። በጣም አመሰግናለሁ ስለ ሁሉም ነገር ማለት ነው። ሰጠሽኝም ክብር ከልብ አመሰግናለሁ። አንዳንድ ሰዎች ጥለውን ሲሄዱ ምን ሞት መስሏቸው ነበር። አንዳንድ ሰዎች ጥለውን ሲሄዱ የሚያልቅልን መስሏቸው ነበር። አንዳንድ ሰዎች ጥለውን ሲሄዱ ባዶ ምንሆን መስሏቸው ነበር። ምንሰበር መስሏቸው ነበር። ምንጠፋ መስሏቸው ነበር። አንተ ትክክል መሆን አለመሆንህን ለማወቅ የህሊናህና የድርጊትህ እንጂ የሌሎች ድጋፍና ምስክርነት አያሻህም። ምክንያቱም አንተ እውነተኛውን እንጂ አብዛኛውን ለመሆን አልተፈጠርክም። በራስ መንገድ ተጓዝ። ምክንያቱም ብዙዎች ጋሪ ከተገለበጠ በኋላ ነው መንገድህን የሚያሳዩ። ከኛ በላይ ለኛ የምታስቡልን የሚመስላችሁ ሰዎች ማለት ነው። ባይዞ እኛ እናንተ ለኛ የምታስቡትን ሁሉ እኛ ለራሳችን እናስበዋለን። የቸገረን የጊዜና የእድል አለመገጣጠም የእግዚአብሔር ጊዜ አለመሆን ነው እንጂ በጣም ነው የምንፈልገው። እናንተ እኛ ለምን እንትን አታረጉም ለምን እንትን አትሆኑ የምትሉትን ሁሉ ዊሽ ብንችል አልቻልንም። ስለዚህ አጨቅጭቁን።